አምላካችን በቅዱሳኑ የገባውን ቃል ኪዳን በዚሁ ጉባኤ ላይ እግዚአብሔር ቃል ኪዳኑን እንዲያበረክት እሱ መልካም ፈቃድ ይሆንልን። በእውነት አጠቃላይ ከመጀመሪያ ጀምሮ ከዚህ ዓለም በስጋ ከመለየታቸው ጀምሮ ያለው ፕሮግራም የመልካም ቅዱሳንና የመልካም ቤተሰብ ውርስ ወይም ደግሞ ቅብብሎች እንዳለ ይለያል፣ ይታወቃል። እኛም እናውቃለን። ቤተሰብ ውስጥ ነው ያለ ነው እና ብዙ ቤተሰብ እቅፍ ውስጥ ነው ስለሆን በአጠቃላይ ቤተሰቡ በመስጠት መልካም በማድረግ መልካም በመስራት ይታወቃል። በመሆኑ ደግሞ እንደ አጠቃላይ የወለተ ብርሃንን ነፍስ እንዲሆን ሁሉም የየድርሻውን ተወጥቷል። ሁሉም በየድርሻው ሲመራ፣ ሁሉም በየድርሻው ሲጓዝ እግዚአብሔር ደግሞ የሁሉንም አካላት መስዋዕት ይቀበላል። መስዋዕት ብዙ አይነት መስዋዕት አለ። አገልግሎት አለ፣ መባ ማቅረብ አለ፣ ጸሎት አለ። በአጠቃላይ ብዙ ነገር አለ። ወደኋላ በጌታችን መዋዕለ ስብከት ላይ ስንመለስ የጌታ ቤተሰብ የሚባሉ 120 ቤተሰቦች አሉ። 120 ቤተሰቦች ከተለያየ ቦታ ላይ የተጠሩ ናቸው። እነዚህ 120 ቤተሰቦች 12ቱ ሐዋርያት ናቸው። 36ቱ ደግሞ ቅዱሳት አንስት እናቶች ናቸው፣ እህቶች ናቸው። 72ቱ አርድእት ናቸው። እነዚህ ስንደምራቸው 120 ይሆናሉ። እነዚህ 120 በየደረጃቸው ማለት ነው፣ በየአቅማቸው እግዚአብሔርን በማገልገላቸው የጌታ ቤተሰብ የሚባል ስያሜ የተሰጣቸው። ይህም የጌታ ስያሜ የተሰጠባቸው እንግዲህ አንዱ በአንዱ ላይ ክንድ ወይም ደግሞ ረዳት ሆኖ ማገልገሉ ነው። እንግዲህ ለእናቶች የተሰጠ ለካህናት አልተሰጠም፣ ለካህናት የተሰጠው ለሌሎች አልተሰጠም። ለካህናት የተሰጠው እንደዚህ ነው። አጠቃላይ ሁሉም በጋራ ሆኖ ግን ይህን አይነት መስዋዕት ያቀርባል። ሁላችንም በእግዚአብሔር ዘንድ አሁንም የጌታ ቤተሰቦች እንድንሆን እነ ማርታን የሁሉንም የቅዱሳንን በረከት እንድናገኝ የእሱ መልካም ፈቃድ ይሆንልን። የእናታችንን የወለተ ብርሃንን ነፍስ በአጸደ ገነት በነ አብርሃም በነ ሳራ በቀደሙት በደጋጎቹ እቅፍ እግዚአብሔር ያስቀምጥልን። ቤተሰቦቻቸውንም እግዚአብሔር እንግዲህ ከዳግም ሐዘን ጠብቆ ያሉትን የቆሙትን በሕይወት ዘመናቸውን እንደዚሁ ያለ መልካም ስራ እየሰሩ እንዲቀጥሉ የሥጋ ወደሙ ባለቤት እንዲሆኑ ሥጋ ወደሙ ተቀብለው የመንግስት ወራሾች እንዲሆኑ የእሱ መልካም ፈቃድ ይሆንልን። እንግዲህ አምላካችን መድኃኒዓለም ኢየሱስ ክርስቶስ ወንዶች ያቀረቡትን፣ ሴቶች ያዘጋጁትን፣ ያሳመሩትን፣ ካህናት የጸለዩትን ጸሎት እንዲቀበልልን የእሱ መልካም ፈቃድ ይሆንልን። ነፍስ ይማርልን፣ እግዚአብሔር ይስጥልን። አባታችን ጸሎት እንደ አባታችን ቃለ ሕይወት ያሰማልን። እንግዲህ ያው ተናግሮታል። እኔ እንኳን ያው ብዙ መምህራን አሉ፣ ያው ከአዲስ አበባ ከሸገርም ከዚሁም ከርሰ ከተማችን ከካቴድራሉ የሚመጡ ታላላቅ አባቶች አሉና እኔ አሁን ትልቁን ነገር እሳቸው ብለውታል። ያው አባታችን ቤተሰብ ናቸው። በቤተሰብነታቸው ያስተላለፉት መልዕክት አለ። በመሰረቱ እንግዲህ እናታችን ቅድም እንደተባለው ነው፣ እድለኛ ናቸው። ይህንን የመሰለ ቤተሰብ አላቸው። እነዚህ የተባረኩ የተቀደሱ ልጆቻቸው ምድራዊ ቤት ሳይሆን ሰማያዊ ቤት ሰርተው እናታቸውን በጥሩ የሸኙ፣ ለእናታቸው ወጥተው ወርደው እናታቸውን የሚንከባከቡ መልካም ቤተሰብ ነው። እዚህ በሀገር ቤት ያሉትም በውጭ ያሉትም ልጆቻችን ማለት ነው። አሁን እኔ አንድ ነገር ቃል የምትገቡልኝ ትምህርቱን ሀሳቡንም ያው የዛሬውን የእናታችን ምክንያት የተሰባሰብነውን ተናግሮታል። አሁን
ከወንድማችን ጀምሮ እህቶቻችን አንደኛ ነጠላችሁን የዘቀዘቃችሁትን መልሳችሁ ትለብሳላችሁ። ጥቁር ለለበሱ ቤተሰቦች ደግሞ ነጭ ልብስ አምጣችሁ ታለብሷቸውና ጥቁሩን ይህንን የመከራውን ወደ ደስታ መቀየር አለብን። አሁን ይሄ ጥቁሩ የሆነውን የጠቆረውን ቅድም ብያቸዋለሁ። ለእናታችን አይለቀስም፣ ለእናታችን አይታዘንም፣ ለእናታችን ጥቁር አይለበስም። ለእናታችን የሚያስፈልገው ጸሎት ነው። አሁን ከውስጥ ግቡና ከዚህ እኔ ከቤተሰብ አሁን እናታችን ወርቅዬ የእኔ ንስሐ ልጅ ናቸው። ነገር ግን ብዙ ያው በቤተሰብ በጎረቤት ያው የተነገረ መልእክት አለ። በጣም ነው ያስቸገሩት። ሀዘኑን በጣም ሌሊትም ቀንም እያስታወሱ አስቸግረዋል የሚል ሀሳብ ተነግሮኛል። እንደዚህ መሆን አያስፈልግም። እሳቸው አልሞቱም፣ ህያው ናቸው። እነዚህን የመሰሉ ልጆች ወልደዋል። እውነት ለመናገር አሁን የወንድማችን ፊት ለፊት አለ፣ ሌሎችም አሉ። ያ ባለፈው በለቅሶ ጊዜ የነበረው ከውጭ የመጣው ልጅ ይህን ቤት የሰራ ያኛውንም አሁን ያስተካከለ፣ ነገም ደግሞ የሌሎች ቤተሰቦች የሚያስተካከል ቅዱስ የሆኑ ልጆች በጣም ቤተሰቦቻቸውን እጅግ ተወዳጅ የሆኑ ልጆች አሉ። ስለዚህ ምንድነው አሁን ጸሎት ከማድረግ በፊት እኔ አሁን እያባለቱ ጥቁር የለበሳችሁ ሰዎች ልብሳቸውን ይህንን አንሱና ነጭ ልብስ አንሱላቸው። በኋላ ከሰዓት በኋላ ቀሚሱን ይቀይሩታል። ከላይ ያለውን አንሱና ወንድማችንም ከጊዜ በኋላ አሁን ምን መሰላችሁ ሰምቻለሁ፣ ማታ ላይ ጥቁር ልብስ ተሰፍቶ ለዛሬ ሊሆን ይችላል ሐውልቱን ለመመረቅ። ከዚህ በኋላ አይለበስም። ይሄ ልብስ የእናታችን ፎቶ ተደርጎበት ሳይቀበሩ የቀሩ እኮ አውሬ የበላቸው እኮ ብዙ ወገኖቻችን አሉ። ቤተሰብ ያላስታመማቸው እኮ ብዙዎች ናቸው። ቤተሰብ ያላስታመማቸው ከሞተ በኋላ አውሬ ከበላው በኋላ እጅን እግሩ ብቻ ተገንቶ እሱ ከሌን ይመስላል ተብሎ እጁንና እግሩን ጣቱን ታይቶ የተቀበሩ አሉ። ጭራሹም ደግሞ ሰው ቤተሰብ አግኝቷቸው ያልቀበራቸው አሉ። 2 ዓመት 3 ዓመት ብቻ በሌላ መልእክተኛ ሰው ሙተዋን አሉ ተብሎ የተነገራቸው ምንም እርማቸውን ያላወጡ እድሜ ልካቸውን የሚያለብሱ እንደዛ አለ። ይሄ እኮ አስታማችሁ ምንም የሚያስፈልገውን ነገር እሳቸው ተዘጋጅተው ስጋው ደግሞ ተቀብለው በቃ ከዚህ በኋላ ያው ምድራዊ ሳይሆን ሰማያዊ ርስት የተቀበሉ እናታችን ደስታቸው ሊለቀስ ስለማይገባ እናንተ ነጭ ነጠላ የዘቀዘቃችሁ ነጠላችሁን ቀይሩ፣ ነጠላችሁን አሳምኑ። የእነሱ ደግሞ ልብስ አልብሱልና ከዛ በኋላ ነው ጸሎት እናድርግ። ወንድማችን ግባ ልብስ አንጣና እዚህ ጓዳ ውስጥ ነጭ ልብስ ቀይሩላቸውና ከዛሬ ጀምሮ አናለብስም፣ ከዛሬ ጀምሮ ጥቁር አንለብስም ብለው ቃል መግባት አለባቸው። ልጃችንም የእናታችን ወንድማችን ቃል የሚገባልን ነገር አለ። ከዛሬ ጀምሮ እናቴን በጸሎት ነው የማስበው እንጂ አላለቅስም ለእናቴ። በቃ እናቴ ምን አድርሳለች፣ እኛ አድርሳለች፣ ታክታለች። ከዚህ በኋላ በቃ ለቅሶ ብላችሁ ብትሉ ይህን ቃል እንዲገቡልን ያስፈልጋል። ምክንያቱም መራራ ሐዘን መራራ ችግርን ያመጣል ማለት ነው። ምን ብላችሁ ባዘናችሁ ሰዓት ሌላ ችግር ይከሰታል ማለት ነው። ስለዚህ እናታችን ምንድነው እናንተን ተክተው እናንተን ወልደዋል። ከእናንተ ከዚህ በላይ ምንም የሚያስፈልጋቸው ነገር ስለሌለ የእናታችንን ነፍስ ማለት ነው ቤተሰቡን ይጠብቅልን። ስለዚህ እያለቀሳችሁ ያላችሁ አሁንም እኛ እየተናገርን እያለቀሳችሁ ነው። ሞት በእናንተ አይደለም እኮ የተጀመረው። ሞት ዛሬ አይደለም የተጀመረው። እንኳን ለዚህ ደርሰው ልጅ አድርሰው የልጅ ልጅ አይተው የሞቱት ይቅርና ወጣቱ ዛሬ ጠዋት አይተናቸው ከሰዓት በኋላ እያጣናቸው ነው። ጠዋት እኮ ወጥቶ እኮ በሰላም ወጥቶ እኮ ከቤቱ ማታ ሬሳው የሚመጣበት አለ። ልጆቹን ሳያይ ያስቀመጠውን የሰጠውን ሳይቀበል ብዙዎቹ እንደወጡ የሚቀሩበት ዓለም በዚህ ዘመን እንደዚህ ያሉ እናታችን ግን እድለኛ ሆነው እነዚህን የመሰሉ ከአዲስ አበባ ጀምሮ ከሸገር ሀገረ ስብከት ከዚሁ ከአዳማ ተሰባስበው ስርዓተ ፍትሐቱ ጸሎቱ ሲደረግ አርፍዶ ቤቱ ያ የተሰራው ቤት በእውነቱ ደስ የሚል ምድራዊ ሳይሆን ሰማያዊ አባቶች ገብተው የሚጸልዩበት የዚህኛው ቤት መሰራት ሳይሆን እዛ የተሰራው ቤት አስደስተኛል።